እየነካለው ቆያችሁ በፈጣጣው ግን የሆነ መቅሬ ምን ቢል አይን ጨፍኝ መጣለው ብትል ዘረጋግፍልሃለሁ ያለው ነገር አንድ ወንድማችን አንድ ጊዜ 1.5 ወደ 4 ሚሊዮን ብር አንድ ትልቅ አሜሪካ የሚኖር ትልቅ ድርጅት ያለው አንድ ባለሀብት ወደ 4 ሚሊዮን ብር በኢትዮጵያ ቶታል ከእንግሊዝ እንደዚህ 300 ሺህ ብር ከጀርመን ምናምን የሆነ ማህበር ሰብስበው ወደ 3 ሚሊዮን ብር ለማንኛውም ብሩ በጣም ብዙ ነው። እናንተ ካርድ ተሰጥቷችሁ የሚፈረዱ ምናምን ብቻ ሳትሰሙ ይሄ ሰውየው ምንም እርዳታ እንዳልተረዳና ድርጅቱን ይዞ እንደማይረዳ ለግለሰቦችና ለተለያየ የሆነ ነገር ላላቸው ለተለያየ የሚናገረው የሚያግዘው እንዳጣ ገንዘቡን ሰፖርት የሚያደርገው ድርጅቱን ይዞ ከኪሱ እንደሚያወጣ ነው ሲያስተባብር። ምሳሌ ሙኒት አሁን በግሏ ይሄን ይላል። ሌላም ባለ ሀብቶች አሉላችሁ እስከደረሰኝ እናመጣለን። ያን ቆየ ይሄ ሰውዬ ከጠፋ ቆየ ማለት እንደ ጓደኛም ሀቢባም ጓደኛ ናት። ለመማር በተለይ መማር አይዘን ይዛል ይማር ለንም ግን እንዲሰሳችሁ ዝማላችሁ ወጣቶቻችን በእርዳታ ድርጅት ተብሎ ታጥቦ ወገናችን ሲበላ እንዴት አሁን ዝም ብለን ዛሬ ነው እንፈትሽው ወይ ሰው ደውሉለት ይጠራ ይፈትፈት ይጨረስ። ይሄን ነው የምለው ወገን አንተ ትንሳቸው ነው። አሁን እንደጀመርክ ወደ ኋላ እንዳትል እኔም ማወቅ እፈልጋለሁ ሁሉንም ነገር። ምክንያቱም ምንም አይነት ነገር በጣም ሲጠፋብኝ ነው የጠየቅኩት። ይሄ ደግሞ ከተጠየቀኝ ነፃ ያደርጋል። ምክንያቱም እነዚህ ልጆች ቶሎ ጀጎል በጓዳጎል ግቡ ብዬ ባንደበቴ ተናግሬያለሁ። እንደጀመርክ ጨርስ አለው። ምክንያቱም እኔ ተናግሬያለሁ። እኔ ግን አባል ሆኖ ነው እንጂ አልኩት ሌላ አላልኩም። ለአባልነት መዋጮ የምታዋጣው ውጭ አዋጡ እንጂ ሌላ ብር ይሰጥ አይሰጥ ዝም በይ ማለት አሁን ይሄ እኛ ሚዲያ ላይ እንዳለነው ተሰብሰብ ብለን ነገሮችን አያይዘን በደንብ ተወጣጥሮ ሰውየው ሌላም ድርጅቶች እንደዚህ ሌባ እንዳሉ ለወደፊት መማሪያ እንዲሆን ማድረግ አለብን እንጂ አሁን ማንም ድርጅት ሲመጣ እኮ እንትን ሲል በቅንነት ሰውየው እኮ ፊቱ የሚሰርቅም አይመስልም፣ አንደበቱ የሚሰርቅ አይመስልም፣ ለእንደዚህ አይነት ተግባር የሚያውልም አይመስልም። እዛ ላይ ስላሰባበር እኔም እኮ ገባለሁ። ያን ይሄ ወደ ተጠያቂነት የሚያስገባ ነገር ምንም አይነት ነገር አብረሽ አልበላሽ አልዘረፍሽ። ግን ሚዲያ ላይ እንዳለን እኛ ይሄን ሰውዬ ጆሮውን ይዘን ማምጣት አለብን፣ መክፈል አለበት ያን ሁሉ ገንዘብ ጎበዝ። በሞተ ባስክሬን እኮ ነው፣ በሞተ ነፍስ እኮ ነው የቀለደ፣ እህቶቻችን ላይ ነው የቀለደ። ከባድ ነው ይሄ ነገር። ሁላችሁም ጸጥተን ስማ ጆከር፣ እኔ ምን መሰለህ የምለው አሁን ሌሎች ድርጅቶችን ሲመጡ እንደዚህ ያው ወዚህ ሶሻል ሚዲያ ላይ እንደዚህ ቀስ ብለው ባለፍልሰው ነው የሚግባቡትና በዛ ላይ ደግሞ ይሄ ቴሌግራም ግሩፕ ላይ ገንዘብ የሚሰበሰበው ነገር ከዚህ በፊት ሲሆን ማኛ በዚህ ሰውዬ ጉዳይ እኮ ሲናገር ነበር። ሰምተህ ከሆነ እያጭበረበረ ነው፣ እየበላ ነው፣ ተጠንቀቁ። በተለይ የሆነ አዲስ መኪና ገዝቶ ምናምን ቪዲዮ ሲሰራ ነበር ሊጠፋ አካባቢ እንዴ ቆይ በቃ ገጠርገጣ ነው። አዎ መኪናው አሁን ጥርሱን አስገጠመ ምናምን ፍንጭቱን አስተካከለ ይወጣፍ። አሁን ደግሞ አለ ስልሶ ቀስ ብሎ ሊመጣ ነው። አይመጣም፣ አሁን አይመጣም። አሁን የባለቤቱ ቲክቶክ አካውንት ጆከር አንቀጣ አለ በእርግጠኝነት አለ ቆይ መጣ ማውራት የምትችል ከሆነ ባለቤቱ አስገባታለሁ። ይሄ
ስትሰራበት ከመጀመሪያው በፊት 1.2 ታይቶለታል። ታውቃላችሁ ደብላችን በዚህ ዘመን እውነታውን እንደነገረን ታውቃላችሁ። በተለይ በእርዳታው ላይ እጃችሁን ስትዘረጉ ለነበራችሁ ይሄ በጣም መሸፈንና መታለፍ የሌለበት ነገር እስከሆነ ድረስ በደንብ መፈታፈት አለብን። ገና የሚወጡ ብዙ ነገሮች አሉ። በሪጂዬ አይ ቲንክ ስራ ላይ ናቸው ጆከር መሰለኝ። መጥፋቱን ግን እነዚህ ሰሞኑን ያወቁት ማለት ነው። ለዛ ነው ግራ የገባቸው ጆከር። አሁን ሚዲያ ላይ ያለ ብዙ ሰው ሰምቷል። እኔ እኮ ከወር በፊት እኮ ነው የሚሰማው። ወይ ጆከር እኔ ማርያምን በጣም የማይመች ቦታ ሆኜ እኮ ነው። እሺ ስንት ጊዜ ተጠፋይ ሰይ አረ ማርያምን እኔ በቀደም በቃ ከሳሪ ጋር ተስክሽ እኮ ጠፋ። በጤናው ነው ወይ ምናምን አለችኝ። ሳሪ ጋር ልደውልለት እኔም ጠፋ አልኩኝ። ስደውል ስልክ አይነሳም። በቃ እኔም ሳሪ ይሄንን ፓርት ብቻ ነው የምናውቀው፣ ግን ሁሉንም ነገር ተጣርቶ ያለበት ሁኔታ ተጣርቶ ምናምን ጥፋት ካለበት ማንም ጥፋት ካለበት እኔም ላጥፋ ሳሪም ታጥፋ ጥፋት ካለበት ሳይሆን ገንዘብ ተጠቅሞ በልቶ አይደለም እንደዚህ ሚዲያ ላይ ያለው ህዝብ ቀርቶ ሚስቱ ሚዲያ ላይ ወልቃኔ ሚስቱን አቋሙን አመጣታለሁ እያሉ እሺ ጆካ እኔ ወደ ሱቅ ልግባና ሱቆኝ ልንጣገስ እሺ ሱቅ አይደለም በቃ ተከፈተ። አጀንዳው ስለተከፈተ ስለማይቆም በቤታችን ምንም ብዙ እናወራበታለን። ችግር የለውም። ስማ ሲጀመር እኮ ጆከር በጎ አድራጎት ድርጅት ተብሎ ቴሌግራም ላይ ገንዘብ መሰብሰብ ለራሱ ህገወጥ ነው። በጎ አድራጎት ድርጅት ብሎ ከመንግስት ፍቃድ ወስዶ ፍቃድ ያለን ኢንተርቪው ተደርጎ አላየህም? እንደዚህ አይነት ፍቃድ የሚኖረው ለራሱ የመንግስት የቴሌ ኮድ ተሰጥቶት በዛ ነው ገንዘብ መሰብሰብ እንጂ ቴሌግራም ላይ ምናምን ይሄ የማዳም ኩባንያ ያሳቀም ታውቃለህ? ያ ማለት ነው ለምን እዚች ሚዲያ ላይ የሚሰራ ከሚስቱ ጋር እንኳን አንድ ፌመስ ከሚስቱ ጋር ከተደባደበ ያቺ መረጃ ትደርስ የቤቱ ጉድ አሁን ካርድ ምንድነው የሚያደርጉት ነው? አሁን በፈጣጣው የነገር ይጀበስ ስለመጣው ሊመጣ ቮይሱ ሁሉ አለ አይደለም። ያቺ አፈቀራት የተባለች ሴት ያለችውን ብላ የላሰችውን ልሳት ብዙ ቮይስ ይዛበት ጠፍታለች አይደል? ብሎክ አድርገዋል። ያ ሁሉ ነገር ይመጣል። አሁን የማይወጣው ነገር ውስጥ ነው ያለው። የእርዳታ ድርጅቱ በመንግስት ፍቃድ ካለው የተለያዩ ጋዜጠኞች ስታስተባብሩ ነበር። የጀጎልን ካርድ ያዛችሁ እህቶቻችን አላችሁ ከታች አስክሬናችሁ ስትሞቱ በነፃ ሊገባ ሰላም ናችሁ። እኔ ግን ሰው ሳይሞት ለምንድን ነው ለአስክሬኑ ገንዘብ የሚያወጣው? እድር መሆኑ ነው የቲክቶክ እድር ነው እንዳትፋቸው እንዴ ቺነችን ሲጠብቀው የነበረ እንዴት አይነት ስዋና እኮ ሊስት ሁላችንም ሊስት ውስጥ ያስቀምጥናቸዋለሁ። ከሌ ብለን በመስገድ መጀመሪያ ቁጥር አንድ ላይ ከሚባሉ ሰዎች ያስቀመጥኩት ሰው እኮ ነው። እንዴት ነው የምፋቸው?
እንደዚህ አይነት ጥቅስ የሆነ ነገር ይሄ እኮ የወር አጀንዳ እኮ ነው። ገና የተስፋ ነገር እየተጓጓነ ብዙ ጉስት ስላለ ነግሬያቸዋለሁ። ከአራት ቀን በፊት ሰምተኝ ከሆነ ከባድ አጀንዳ ሌላም አለላችሁ ችግር የለም እንዲህ ባለሀብት ምናምን እንደዚህ የሚሰዋል እሱ ደግሞ ከነገ ወዲያ ይለካል። ብዙዎቻችሁ ጋር ተጥለፈለፈ ብዙዎቻችሁን ብዙ ችግር ውስጥ ያስገባል። ከአሁን በኋላ አንዳንድ ከሚዲያው ዳራኮር ያለ ፖሊሶች እንደሆነ አጀንዳ ከተሱ ቆየ ወይቶቻችን ለራሱ በምን ስራ ይስሩ ለነሱ እየሰራን ስለነበረ እያጣራን አንድ ቀንኛ በቀላሉ እዛው እርስ በርስ ትጋጫለህ፣ እዛው እርስ በርስ ያለህ ወየ ግን ኢትዮጵያን ያለው አሁን ጆከር የሱ ጉዳይ ወደ ነበረበት ተመልሶ ነበር። አሁን ከዛም ጠፍቷል። ያው አቶ ተስፋዬ እንግዲህ እህቶቻችን ስትሞቱ በነጻ ትገባላችሁ፣ አስከሬናችሁ ሳጥናችሁ በነጻ ይገዛል፣ አቀባበል እናደርጋለን ሲል ነበረ። ጨዋነት ናታ ካናዳ ገባና አልገባም ጨዋነቱን አይተሃል። አይነ ግርማ ማለት በትዕግስት ጉዳይ ለራሱ እኮ ሼር ነው ገንዘብ ሲሰበስቡ የነበሩ ሲባል ነበር። ያይ ትዕግስትን በሱ ያለ ምን ተደርጋለች? ተበላች። ያቺ ራሱ ጎዶሎ ካልተናገረ አለቃት። እኔ ግን እውነት እዚህ አረብ ሀገር ያለ ትዕግስት ወጣ ካልተናገረች አለቃት። እሷን ራሱ የሌባ ተባባሪ ነው አለቃት። ካርድ ያዛችሁ ያላችሁ እስኪ ብሶታችሁን እንግዲህ እየመጣችኋለሁ። ወይ ምን ተፈጥሮ ነው? ሰላም ነው አይደል? ወይቶ ወይ ደህና ነሽ? ደህና ነኝ። ምንድን ነው የተፈጠረው? እኛም ምንድን ነው ወይስ ሌላ ነው? ሙኒት ነኝ እንዴ? የተፈጠረው ቀስ እያለ ይገባል። ግሬት ተው ግን እኔ ላይ ሙድ ያታያዙ። ኧረ ተው አንዴ ጥሬ ወንድማችሁ። ኧረ ተው ያኔ ልክ ጆከር እንዳልኩህ ነው። ግልጽ አድርገህ ትነግረኝ ነው እንዳልኩህ ሰው ነው ሊሰራው ነው እንዳግዝ ነው ብሎ መጀመሪያ ቆይ የምን ማገዝ ነው የምታወሪኝ? ሰላም ገብተሻል? እንዴት ተወርዷት? ስልካችሁን በጥንቃቄ ማየት ግዴታ ነው። ማን ያወረዷት? አላወረዱ ራሷን ካርዱን የያዛቸው የጀጎል እርዳታ ድርጅት አስክሬናችሁ ስትሞቱ ከአረብ ሀገር በነፃ የምትገቡ እህቶቻችን ብር ያወጣችሁ እንግዲህ ትልልቆቹ ቴንኪዩ አላህ ይስጣችሁ። ሙኒትም ግድም ተናግራለች። እኔ ብቻ ነበርኩ የምረዳው ብላለች። እሱ እንግዲህ ምንም ማድረግ አይቻልም። ግን አውሪው ሙኒት ሰው ግን እንዴት ነው ገና ሲሞት ለአስክሬኑ ቅድሚያ ገንዘብ የሚከፍለው? እንዴት ነው ግን እንደዛ ካርድ የተቀበላችሁት? በጣም ሀሳቡ ለራሱ ለየት ያለ ነው እኮ ታውቃለህ። ሰውዬው ለአስክሬናቸው ነው እንዲጨነቁ ያደረጋቸው። አዎ አራት ምናምን ሰው አለ ግሩፕ ላይ ተብሏል። እየደወለ እነዚህ አረብ ሀገር ያሉ እህቶቻችን እንግዲህ ሌላ ሀገር የሚኖሩ ምን ያክል አረብ ሀገር ላይ ተበድለው እንደሚኖሩ በየቀን ከፎቅ እንደሚወረወሩ ቮይሱን እኮ ባሰማችሁ ይሄን ያክል እዚህ ሀገር ላይ አረብ ሀገር ሳውዲ አረቢያ ይሄን ያክል አስክሬን አለ። የዛ ሀገር መንግስት ግዴታኛ ከፍለን ካልተረከብንለት አስጨርሰን ከክልል ከተለያየ
እንዴት አድርጎ እኮ ሰው እኮ ሳታይለው እኛ ምን ይኖር አረማለ መጋዘን ያስከረን መጋዘን እንዳለ እኮ ነው የሚያወራ። በየጊዜው ከፎቅ ላይ እንደሚወረወሩ ከባለ ሀብቱ ሁሉ እንዲያረገ ነው። የተመረቀ ግን አመጣውና ጆከር አቶ ተስፋዬ ያን ጀርመን እንትና አሜሪካ ያለው ጋር ተግባባለች። አቶ ልጅ ጊፍተሯ ነው ምንም ማድረግ አይቻልም። ተፈጠረች፣ ተላላሰች። ያቺ ምስጢር በዛ በኩል ወጣች። አቶ ሚስትና የልጅ በደናው ጊዜ ይደዋወላሉ። ሚስቱን አስተዋውቆት ይኸው የቲክቶክ ጊፍት ነው። የጊፍተር ጣጣ ነው እንግዲህ የጊፍተር ጣጣ ደግሞ ጊፍተሩማ መረጃ ይዞ መጣበት። እንግዲህ ሁላችሁም በፌክ አካውንት እኮ እያየን ይሆናል፣ እየሰማ ይሆናል። የለም ገንዘቡ አልቋል እኮ አልቋል፣ ተጨፍሮበታል። ክለብ አይታችኋል? የሆነ ጊዜ ሊጠፋ አካባቢ ላይ ካሜራ ከፍቶ ክለብ ላይ እየጨፈረ